የዛሬው ታሪክ እግዚአብሔር ብዙ ጊዜ እኛ ባልጠበቅነው መንገድ እንደሚሠራ ያስታውሰናል። አንድ ቀን መልአኩ ገብርኤል ከእግዚአብሔር ዘንድ ወደ ድንግል ማርያም ተላከ። መልአኩም እንዲህ አላት፣ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው። ማርያም በዚህ ሰላምታ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩ እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ጸጋ አግኝተሻል። እነሆ ትፀንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አላት። በዚያን ጊዜ ማርያም እንደተለመደው ሕይወቷን እያከናወነች ነበር። ባለጸጋም አልነበረችም፣ ታዋቂም አልነበረችም፣ ጉልበተኛም አልነበረችም። ነገር ግን እግዚአብሔር አያት። ማርያም ተጨነቀች፣ ግራም ተጋባች። ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩ እንዲህ አላት፣ በእግዚአብሔር ዘንድ የማይቻል ነገር የለም። ማርያም ግን ሁሉን አልገባትም፣ ሙሉውን ምስል አላየችም። ነገር ግን እግዚአብሔር ሁሉን እንድትረዳ አልጠየቃትም፣ በእርሱ እንድትታመን ብቻ ጠየቃት። በዚያ ቅጽበት ማርያም ቆራጥ ምርጫ መረጠች። እንዲህ አለች፣ እኔ የጌታ ባሪያ ነኝ፣ እንደ ቃልህ ይሁንልኝ። ከዚያ ቀን ጀምሮ የማርያም ሕይወት ለዘላለም ተለወጠ። ይህ ታሪክ ይህን ያስታውሰናል። ተራ ሆነን ቢሰማንም እንኳ እግዚአብሔር ያየናል። የእግዚአብሔር ዕቅድ ከፍርሃታችን ይበልጣል። እግዚአብሔርን እሺ ለማለት መጨረሻውን ማየት የለብንም፣ እሱም ብቻ ማመን። እግዚአብሔር አዲስ ነገር ሲጀምር በእርሱ ውስጥ የሚያራምድ ጥንካሬ ይሰጠናል። ምናልባት ዛሬ ወደፊት ስለሚሆነው እርግጠኛ አይደሉም። ምናልባት እግዚአብሔር ወደ አዲስ ነገር እየጠራዎት ይሆናል እና ይፈራሉ። ይህን አስታውሱ፣ እግዚአብሔር ከእኛ ጋር ነው። በእርሱ ዘንድ የማይቻል ነገር የለም እና የሚጀምረውን ያጠናቅቃል። ይህ ታሪክ ካበረታታዎት ለተጨማሪ የመጽሐፍ ቅዱስ ታሪኮች እና ሳምንታዊ ማበረታቻዎች ላይክ እና ሰብስክራይብ ያድርጉ።